ኪሎዬን ደግሞ ስንት ቀነስክ ብትል ወደ 9 ኪሎ ነው የቀነስኩት። ቦርጫዋ ጠፋች። ቦርጫውን እልም የለችም። ዋው ቸርስ ዘላለም ካሜላሃ አለና ደሓኒ እግዚአብሔር ይመስገን። ደሓን ዲኻ? ሰላም ዲ አለና ጠፊኻና ጠፊአ ይቦ ሕጅማ ሕሹኒ ብጣዕሚ ጽቡቕ ለውጢ ርኤ ክመጽእ እናበልኩ አጋጣሚ ግን አጋጣሚ ክፍለ ሀገር ነይረ። ያው የነበረኝ ነገር በጣም ከባድ ነገር ነው የነበረ። እኔ ሆዴን ነው በጣም ይነፋኝ ነበር። አንጀቴን ከታጠብኩ በኋላ ግን በጣም ትልቅ ለውጥ ነው ያገኘሁት። ብዙ ነገር ነው ይወጣልኝ፣ የተለያየ ቆሻሻ የተለያየ። ከዛ በኋላ ግን ሰላሜን ያገኘሁት፣ ጨጓራዬን ሰላም ሆነ፣ ድርቀትም ሰላም ሆነ፣ ብዙ ነገር ለውጥ አግኝቻለሁ። እግዚአብሔር ይመስገን። ወገቤንም ሰላም ሆነ፣ አንጀቴንም በጣም ሰላም ሆነ። አሁን እንደፈለግኩ ነው የምበላው፣ እንደፈለግኩ ነው የምጠጣው። በጣም አሪፍ እንትን ነው። እንኳን ደስ አለህ የኔ ወንድም። በጣም ነው የደነገጠ። ቤተሰብ ተሰብስቦ የወጣውን ጉድ ደነገጥን። የመጀመሪያ ቀን፣ የሁለተኛ ሶስተኛ ቀን በቃ አቁም አሉኝ። ከዛ እኔ ላቆም አልፈለግኩም፣ እስከ መጨረሻ ነው የሄድኩበት። ከዛ ግን እኔ ልክ በ11ኛ 12ኛ እስከ 13 ጊዜ ነው የታጠብኩት ብያለሁ። እና የዛ ሰሞን በጣም የድካም ስሜት ተሰምቶኝ ነበረ፣ የድካም ስሜት። ከዛ በኋላ ግን ሙልጭ ብሎ ነው ሄደልኝ። የነበረኝ ስትረስ ብለው የነበረ የስብ አይነት ቀልጦ የወጣው ብትል ቆሻሻውን ብትል ያንን ሙልጭ ብሎ ከሄደ በኋላ ሰላሜን ያገኙት። ኪሎዬን ደግሞ ስንት ቀነስክ ብትል ወደ 9 ኪሎ ነው የቀነስኩት። ቦርጫዋ ጠፋች። ቦርጫውን እልም የለችም። ዋው ቸርስ ሞዴል አመሰግናለሁ። ለቴንኪው ነው የምመጣው። ደግሞ ፋዘርም እናጥበዋለን፣ ችግር የለውም። ራሴ ስፖንሰር እሆንልሃለሁ ብለው አስበኸዋል? ኢትዮጵያ ለአሜሪካ ስፖንሰር ስትሆን አዎ ሰላም ብለው አመስግንልኝ ምናምን ብሎኛል። እሱ መጠበቅ አሁን ያንተ ነው። ውሃ በስርዓት ጠጣ። ውሃ ጎበዝ ነህ አንተ። ተልባ ጠጣ፣ ነጭ ሽንኩርትና አድርጎ ናና ወደ እኔ ችግር የለውም። እነዚህ ትጠጣለህ። ያው ቁርንፍድ ነው፣ ቁርንፍድ ብቻ 7 ቁርንፍድ ትጠጣለህ። ይህ ፓርት ኦፍ ዲቶክስ እኛ የሚመስለን ተቅማጥ ብቻ ነው። የራሱ ዲቶክስ ነው። እሺ እመጣለሁ። አመሰግናለሁ። ጊዜ እንዳልይዝ ሰላም ሆነልን። እሺ